ሰላማዊ ታጋዮች የታሰሩ አሉ። እኔም ታስሬ ነበረ። ወንጀል አልሰራሁም። ህሊና እስከሚፈቅድ ጊዜ ድረስ ወንጀለኞችን ስታገል ነበረ ይላሉ አቶ ታዬ ደንዳ። ታዬ ደንዳ ራዶ እንደ ዳንኤል ክብረት ልጅ አላቸው። እንደ አዳነች አበቤ ባለትዳር ናቸው። እንደ ሽመልስ አብዲሳ አባት፣ እንደ አዲሱ አረጋ ባል ናቸው። እንደነሱም የመግደያ ስልጣን እንደነሱ የመክበሪያ ወንበር ነበራቸው። እንደበለጠ ሞላ ጥልቀት ያለው እንዳገኘው ተሻገር የማያንሰላስል አንጎል እንደ ተመስገን ጥሩነህ የሚገረድን ማንነት ግን አልፈጠረባቸውም። ለዕለት ጉርሳቸው ቀለብ፣ ለዓመት ልብሳቸው ቶክሲዶ መቀየር የሚችሉበት እንደ ሌሎቹ ተኮፍሰው የሚኖርበትን ህይወት ተጸየፉት። እናም እንደ ብርሃኑ ጸጋዬ፣ እንደ ብርሃኑ ጁላ፣ እንደ ብርሃኑ ነጋ የሀገርን ብርሃን እየነጠቁ መቀጠልን አልወደዱም። ሁሉንም ጥለውት የህዝብን ህመም መታመምን ጀመሩ። መንግስት በሰጣቸው ቤት እየኖሩ መንግስት ባሰማራቸው ጠባቂዎች እየታጀቡ መንግስት በሰጣቸው ጠመንጃ እየተጠበቁ በንጉስ ላይ ብር መዘዙ። የራሳቸው መንግስት አብረውት የቆሙና የደገፉት መሪ ስለ ሰላም ብሎ አበክሮ እንዲሰራ ደጋግመው በሚዲያ ጻፉ፣ ተናገሩ። ይህ ሰላም ላይ ማመጽ ስልጣን ላይ ያለውን አገዛዝ ክፉኛ አበሳጨ፣ አሳዘነ፣ አስቆጣ። እንኳን የሰላም ሚኒስተር ዴታ ሆኖ ማንም ዜጋ ስለ ሰላም ይናገር ዘንድ የማይፈልጉት የሀገሪቱ መሪ የሰጧቸውን መንሳት ጀመሩ። ታዬ ደንዳ ላይ ተነሱ፣ ታዬ ደንዳን አነሱ። ታየም 1 ሚሊዮን የሚደርሱ ተከታዮቻቸው በሚያነቡት ፌስቡክ ገጻቸው ላይ አብይ በተናገሩት የማይኖር ብቻ ሳይሆን በሰው ደም የሚጫወቱ አረመኔ ናቸው በማለት ተናገሩ። ይህ ከሆነ ከ2 ሰዓታት በኋላ ታዬ ደንዳ ተከበቡ። በእጃቸው ላይ ካቴና ገባ። ሕፃን ልጃቸውና ባለቤታቸው በኩለ ሌሊት ከቤት እንዲወጡ ተደረገ። በሰው ደም የሚጫወቱ አረመኔ የተባሉት ንጉስ በዚያች ታህሳስ 1 2016 ዓ.ም ታዬ ደንዳ ላይ የሳሉት ሰይፍ እስከ ዘንድሮ ድረስ ወደ ሰጎባው አልተመለሰም። ባሳለፍነው ሳምንት ታዬ ደንዳ የሚናገረውን ብዙ ሰው የሚሰማለት ነውና ከዚህ እስር ቤት አይውጣብኝ ብለው ወነጀሉ። ዛሬ ደግሞ የ7 ዓመት እስራት አስፈረደውባቸው ብቅ አሉ። ምነው ቢባል ታዬ ደንዳ ጦር መሳሪያ በቤቱ ተገኝቷል አሉ። ይህ ደግሞ የጦር መሳሪያ ልክ ታገሰ ጫፎ እንደሚታጠቁት፣ እነ ተስፋዬ ዳባ እንደሚይዙት፣ ጌዲዮን ጢሞቴዎስ ከነሚስታቸው እንዳላቸው፣ አለሙ ስሜ እንደሚታጀቡበት ያለ መሳሪያ ተሰጥቷቸው የያዙት ነው። የታዬ ደንዳ ጠበንጃ ከዚህም ለየት ይላል። በ2011 ዓመተ ምህረት እና አዳነች አበቤ ባሉበት እነ ሽመልስ አብዲሳም እየሰሙ አዲሱ አረጋም እያዳመጡ ታዬ ወያኔና ሸኔ ሊገድሉት ስለሆነ መሳሪያ ሊሰጠው ይገባል ብለው የወሰኑት ራሳቸው አብይ አህመድ አሊ ናቸው። ታዬ በሰው ደም የሚጫወቱ አረመኔ በማለት ነፍሰ ገዳይነታቸውን የገለጹላቸው በተናገሩት የማይኖሩ እያሉ ቃላባይነታቸውን የጻፉባቸው አብይ በዚህ መልኩ ለምነው ለታዬ የሰጡትን ጠበንጃ ወንጀል አድርገው ከሰሱ። እንደ መንግስት ከፍተኛ ባለስልጣንነቴ የጨፌ አባልም እንደመሆኔ መጠን እንዲህ ያለ መሳሪያ መታጠቅና መስጠት የማይጠበቅ አይደለም። ያስታጠቁኝ ራሳቸው ጠቅላይ ሚኒስትር ናቸው። ይህም ሲደረግም አዳነች አበቤም ሰምተዋል፣ መጥተው ፍርድ ቤት ይመስክሩልኝ ብለው ደጋግመው ለመኑ። ችሎት ላይ ተመላለሱ። ጠቅላይ ሚኒስተሩም ለምስክርነት ተጠሩ፣ ቀሩ። ከንቲባዋም መስክሪ ሲባሉ እንዴት ያለ ድፍረት ነው አሉ። ከፍርድና ፍትህ በላይ የሆኑ ሰዎች ታዬን በሰጧቸው መሳሪያ ከሰሱና 7 ዓመት እስራት አስቀጧቸው። ይህንን ትዕዛዝ የሰጡት ዳኞች ይህንን ፍርድ ያስተላለፉት የጠቅላይ ሚኒስተሩን ስልጣን ያጀቡና ያደላደሉ ሁሉ ቀስ በቀስ ሲጣሉ፣ እነ ክርስቲያን ታደለ ሲታሰሩ፣ እነ ዮሐንስ በኋላው ሲወረወሩ፣ እነ ለማ መገርሳ ሲባረሩ፣ እነ ታዬ ደንዳ እንዲሁ ሲሆኑ ቀጣዩ እኔ በሆንስ ብሎ የማይጠይቅ ባለስልጣን የዛፍ ላይ እንቅልፍን ወስዶት እንደ እባብ አይኑን ገልጾ ይተኛል። እንዲያም ሆኖ የመትረፍ ዕድሉም እምብዛም ነው። የትኛውም ያሁኑ የአብይ አህመድ ባለስልጣን ከለማ መገርሳ በላይ ውለታ ሊውል አይችልም። የትኛውም ያሁኑ የአብይ ሹም የነ ዮሐንስ ቦያለውን ያህል ስልጣን እንዲጸና ጦርነትን በድርድር ማቆም የለባቸውም እያለ የተሟገተ ከክርስቲያን ታደለ የላቀ ድምፅ ሊያሰማ አይችልም። በመጨረሻ ግን ከአብይ ሰይፍ አላመለጡም። ጥያቄው ከዚህ በኋላ ተረኛው ማን ነው የሚለው ነው። ዲክታተርስ ሃንድ ቡክ የተባለውን መጽሐፍ ያስነበቡት ብሩስ ቢኖና ባልደረባው ይህንን ያስረግጣሉ። አምባገነኖች ለስልጣናቸው ሲሉ እንኳን የቅርብ ሰዎቻቸውንና እነሱ ሹመት የሰጧቸውን ሰዎች ይቅርና ቤተሰቦቻቸውንም ይገድላሉ ይላሉ። ደራሲዎቹ በቆማን ቱርክ ዘመን የነበረውንና 19 ወንድሞችን የገደለውን መሐመድ ሶስተኛን ምሳሌ በማድረግ ከሀገሩና ከህዝቡም ከጌታውም ሳይሆን የሚቀር አያሌ ሹም ለዕለት ድሎቱ ብሎ ህሊናውን ባሪያ ሲያደርግ ከኖረና ካገለገለ በኋላ ሲወድቅ የሚያነሳው የለም።
አሁን ጥያቄው የአብይ ተረኛ ታዬ ማን ነው የሚል ነው። ለጊዜው ታዬ ደንዳን ታውቀዋል። ታውቀዋል። ምንም ነገር ከሀገርና ሕዝብ አይበልጥም ያሉት ታዬ ከዚህ በላይስ ከዚህ ጋር አልቀጥልም ብለው የወሰኑት ታዬ ብርቱካናማውን የታራሚ ልብስ ለብሰው ወደ ቃሊቲ ሲገቡ ዛሬም ድሎት ባወፈረው ገላቸው ላይ የደረቡት ሱፍ የጠበባቸው ሌሎች ሹማምንት ወደ ቢሮ እየገቡ ንጉሥ ወይ ከርሰው በፊት እኔ ልደፋ እያሉ ናቸው። ታዬ ደንዳ የተከሰሱትና 7 ዓመት የተፈረደባቸው እንደ ማንኛውም የመንግስት ባለስልጣን ከመንግስት የተሰጣቸውን መሳሪያ ወንጀል ተደርጎ ነው። ይህ የሚያሳየው እያንዳንዱ ባለስልጣን ዛሬ ጠቅላይ ሚኒስትሩ ፈቅደው ባስታጠቁት መሳሪያ ባለበሱት ልብስና ባበሉት ምግብ ሳይቀር ወንጀለኛ አድርገው እንደሚከሱና እንደሚታሰሩ ነው። ከታዬ የላቀ ታማኝ፣ ከታዬ የላቀ ታዛዥ፣ ከታዬም የበለጠ ቢያንስ ከሌብነት የራቀ ጅማ የማይኖራቸው ሌሎች ባለስልጣናትስ ቢያንስ ዛሬ ከህዝብ ነገ ደግሞ በሕግ ከመጠየቅ እንዲተርፉ ስለምን ማጎብደድን ትተው ለንጉሥ መታዘዝ ንቀው ልጆቻቸው አገር እንዳይኖራቸው የሚያደርገውን የራሳቸውን አገዛዝ በቃ ተው ማለት አልቻሉም የሚለው የነግበኔ መሰረታዊ ጥያቄ ነው። የታዬ ደንዳን መታሰር 7 ዓመት ያስቀጣል ብለው የጻፉት ዳኞች መጀመሪያ የሚናቁት ይህንን ትዕዛዝ በሰጧቸው አለቆቻቸው ነው። የደንብ መተላለፍን በ7 ዓመት እስር ቅጣልኝ ሲሉ ይሁን ጌታ ሆይ ብለው የተቀበሉ ዳኞች በእርግጥም በቀዳሚነት የሚናቁት በራሳቸው ትዕዛዙን በሰጡት አለቆቻቸው ነው። የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት አድርባይነት መዓዝ አሸናፊ ሲያዋርድ ቢመለከቱም አልተማሩም። እናም ታዬ ደንዳ ላይ ሕግና ፍትህ እንዲዛባ የሚያደርግ መመሪያ አስፈጽመዋል። እነ ቴዎድሮስ ምህረት በቅድሚያ ባለቆቻቸው ይህንን እስኪያደርጉ በመደቧቸው አብይ አህመዶችና ሽመልስ አብዲሳዎች ይናቃሉ። ነገ ጠዋት በሳቸው ይመጣሉ። እስከዚያው ድረስ ባለቆቻቸው ብቻ ሳይሆን በባልደረቦቻቸው በተራ ሰራተኞቻቸውም እየተናቁ ይቀጥላሉ። ይህንን ውሳኔ ያሳለፉት ዳኞች የለበሱትን ጋር ያስነሱ፣ የተቀመጡበትን ወንበር የለበሱትን ጋውን ያሳነሱ፣ የተቀመጡበትን ወንበር ያረከሱ ተብለው መሳቂያ መሳለቂያ ይሆናሉ። የፍርድ ቀን ሲመጣ በፈረዱበት ችሎት ይፈረድባቸዋል። በእርግጥስ ከታዬ ደንዳ ልጅና ከታዬ እስከ ስላሴ ልጅ የትኞቹ ኩራት ይሰማቸዋል? ከታዬ ደንዳ ባለቤትና ከቴዎድሮስ ምህረት ሚስት የትኞቹ በዚህ ፊት ተከብረውና ቀብረር ብለው መኖር ይችላሉ? ከአንድ አምባገነን ጋር ከመቀጠል እንዲህ ባለ ልበሙሉነት እንደ ታዬ ባለጀግንነት መቀጠልን የሚበልጥ የለም ብሎ የወሰነ የትኛውም ሹም አርፍዶም ሊሆን ይችላል። ግን አሁንም እድል አለው።